የሚተርፈው የለም ነበር እና እናንተ ፉኝት ልጆች እናንተ ደንቆሮች እዚህ ሁሉ ተሳኒ አንተ ምን ያክል ሲሪየስ የሆነ ሰውዬ ነው ያልኩት እኔ በጣም አደገኛ እንደዚህ ሲሪየስ የሆነ ጥብቅ የሆነ ሰውዬ ነው ምክንያቱም ህግና ነብያት ልሽር አልመጣሁም ላጠብቅ እንጂ ነው ያለው ለዚህ 18 ጊዜ ደንቆሮች አሉ ማለት ነው ኤኒዌይስ ያኒ የማያምኑትን የተሳደበው ልክ እምነት የማይቀበሉትን አላካችን አላህ Subhanahu Wa Ta'ala ደንቆሮ እንዳላቸው ማለት ነው ያኒ እኔ ብዙ ጊዜ ለነጽጽር አልተጠቀምበትም ግን እኔ ኢየሱስን ሳይው በጣም ሲሪየስ የሆነ ሰው እንደሆነ ነው የምረዳው ማለት ነው አራማሲ ምን ሆነሽ ነው እንዴ እኔ እኮ አሁን አንድ ሰው ለታስተምሪ እኮ ሰዎችን ታያለሽ ይሄ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 በ23 ጥቅስ ውስጥ 18 ስድብ ነው ያለው what the hell ምን ሆናችሁ ነው እንዴ አንድ ሰው ልታስተምሪ ከፈለግሽ እኮ አንድ ጊዜ አንዴ እኮ ይበቃል እንዴ መሲ ሁለቴ እሺ ሶስቴ እሺ ይሁን 18 ጊዜ ለዚህ እኮ ነው ያዛጉት እና በጣም የሚገርም ሰውዬ ነው ያልኩት ኢየሱስም ማለት ነው ያኒ አጥባቂ ሰውዬ ነው በነገር ላይ አክራሪ ሰውዬ መሆኑን የተረዳሁት በዚህ ነው ወላሂ ድድ ማስጫላ ያለ ሰው እንኳን እንደዛ ያው ጥያቄ ያነሱት ከዚህ አንፃር ነበር እዛ ጋርም ያለው ነገር እንደዚህ ተሰምሮ ሊገለጽ የሚችል ነገር አለ ወይ ብዬ የጠየቁት እሱን ነው ከዛ በኋላ ግን ማለት ነው የዛሬዋን ሌሊት ሳላደር አንድ ጥያቄ መጠየቅ ፈልጋለሁ ይብሮ እሺ ጠይቅ መብቴ ከሆነ ማለት ነው መብት ነው እንዴ የፈለግከውን ጥያቄ ጠይቀኛል መብት በቃ እንደፈለክ ከተባልኩ እንደፈለኩ ልጠይቅ እኔ ይቅርታ አድርግልኝና ማለት ነው አሁን ለምሳሌ አንድ ግለሰብ አለ እፎይ የሚባል አንድ ግለሰብ አለ እና እውነት እኔ አንዳንድ አእምሮ ውስጥ የሚመላለስ ነገር ስላለ ነው ያ ኦኬ እሺ ኤክስ ብለን ማውራት እንችላለን ችግር የለውም ኦኬ እና በደንብ እንድንግባባ ብዬ ነው እኔ ሁሉም እዚህ ጋር ከታችም ያለው ቢመልስልኝ ብዬ የማስበው ነገር ምን መሰለህ እኔ እውነት እናንተ ክሬት አላደረጋችሁትም ወይ ይሄንን ሰው ገብቷል የኦርቶዶክስ ወር የክርስቲያኑ ማህበረሰብ ሳይሆን እናንተ ራሳችሁ ክሬት አላደረጋችሁትም ወይ ይሄንን ሰው ብዬ አንዳንዴ ጥያቄ ይፈጥርብኛል ለመሰለ ቆይ አንዴ ልጨርስና ታወራለህ ለመሰለ ኖ አይ እኔ የመሰለኝ ሃይማኖታዊ ጥያቄ መስሎኝ ነው ይሄ ጥያቄ ሃይማኖታዊ ጥያቄ ነው ይኸውልህ ለምን ተው ይጠይቅ ኢብሮ ችግር የለም ይጠይቅና እኔ ትንሽ መልስልሃለሁ በቃ ማለት አስተናግደም እሺ በቃ አሁን ለተናገረው ግን ትንሽ ልበል ኪዲ ይኸውልህ በቃ ኪዲ ማለት የጠየቀው ገብቶናል በቂ ነው መሲ ቆይ አንዴ ችግር የለውም አይደለም ቢገባሽ ኖሮ እርግጠኛ ሆኜ ገብቶሻል መልሽልኝ እላለሁ ኢብሮን ቢገባው ኖሮ እኔ ከዚህ በፊት እዚህ ገብቶናል እኔ መልስ ነበር ገብቶናል ጥያቄ እኔ ገብቶኛል ማለት እሱ የእውነት ቃል ለምድር አልገባሽ ገብቶ አትማል እንዴ ወላሂ አልገባሽም ልበልሽ መሲ ቆይ አይደለም ይኸውልህ ኪዲ አሁን ጭቅጭቅ እኔ አንዴ ብቻ ያለው ማለት ንጽጽሩ ገስቱን የከፈተው ለዶግማና ዶክትሪን ነው ፐርሰናሊ እንዳይሆን ነው አልፈልግም ያለው እንጂ ሳይገባው ቀርቶ አይደለም እያወራን ያለነው ስለ ዶግማ ነው ፐርሰናል አይደለም ጥያቄው